የጌታን ስም የሚጠራ ሁሉ ይድናልና። ኢዩኤል ላይ ነው ይሄን የምታገኙት። ምዕራፍ 2 ቁጥር 32 ላይ በሚመጣው ዘመን ያኔ የሚሆነውን ነገር ነው የሚናገረው። በመከራው ዘመን ያ ሁሉ ፍርድ ከተፈረደ በኋላ በሚመጣው ዘመን የጌታን ስም የሚጠራ ሁሉ ይድናል። አዎ ከታላቁ መከራ ይድናል፣ ከሚመጣው ቁጣ ይድናል፣ በሺው ዘመን በክብር ይኖራል ማለት ነው። ለዚህ ሐሳብ የምስራች የሚሰበክላቸውም ሰዎች ይገኛሉ ነው የሚለው። እውነት ነው። ከእስራኤል ጋር አሕዛብ ይድናሉ፣ የአውሬውን ቁጥር የማይቀበሉ እና የዘንባባ ዝንጣፊ ይዘው ሲዘምሩ የምናያቸው ልብሳቸውን በበጉ ደም አጥበው ያነጹት በሙሉ ይድናሉ። ያንን የወደፊቱን አሁን ወደ ኋላ አስቦ ይጠቅሰዋል። ዛሬም አይሁድ የለም፣ የግሪክ ሰው የለም፣ የጌታን ስም የሚጠራ ሁሉ ይድናል። በአዲስ ኪዳን ለሁለተኛ ጊዜ የበዓለ ሃምሳ ዕለት ተጠቅሷል ይሄ ቃል፣ አሁን ደግሞ ይጠቅሰዋል። ስለዚህ እናንተ አይሁዳውያን ለእግዚአብሔር ጽድቅ ካልተገዛችሁ የሚገዛ አለ። የሚያምን ሞልቷል። በእርሱ የሚያምን አያፍርም። የጌታን ስም የሚጠራ ሁሉ ይድናል። ልዩነት የለም። አንዱ ጌታ የሁሉ ጌታ ነው። ሁሉም የሚያምኑ ከሆነ የእግዚአብሔርን ጽድቅ ያገኛሉ። ዋናው ኢየሱስ ጌታ እንደሆነ በአፍ መመስከር፣ እግዚአብሔር ከሙታን እንዳነሳው በልብ በማመን እንጂ የፊደል ሕግጋትን በመጠበቅ አይደለም። የእምነት ዘመን ነው።